ማይ ነገር ለመናገር ዛሬ መጥቻለሁ። እሱ ምንድነው እኔ አሁን ለምሳሌ አስቴር ነኝ። አስቴር ዩቲዩብ ኮንኩኝ አንድ ስህተት ከተሳሳትኩኝ ለምንድነው ይሄ ስህተትሽ ነው ብላችሁ ማትናገሩ? ምክንያቱም ስህተት ካለብኝ ያ ስህተት ለወደፊት አስተካክዬ እንድመጣ ማለት ነው። እኔ አሁን ብዙዎቻችሁ ቪዲዮ ለቃችኋል አይቻለሁ። ግን ሆኖም የምትናገሩት በመጀመሪያ እሺ ስህተት ነው ብላችሁ ቪዲዮ ሰርታችኋል። ኦኬ ይሄ ስህተት ነው። በእርግጥ ቤተክርስቲያን ባስቀመጠችው ህግዋን ማለት ነው። ውድ ተመልካቾቼ ቤተክርስቲያን ያስቀመጠች ህግ አላት። እሱ ምንድነው? ሁለቱም ድንግል ከሆኑ በስርዓተ ተክሊል እንዲጋቡ፣ ሁለቱም ደግሞ ድንግል ካልሆኑ በስርዓተ ቁርባን ነጭ በነጭ ለብሶ እና በስርዓተ ቁርባን እንዲጋቡ ነው የሚደረገው። እና አንድ ሴት ማለት ነው በቤተክርስቲያን ስታገባ ከሜካፕ ነፃ ሆና ከቀለም ነፃ ሆና፣ ቀለም ስላችሁ የጥፍር ቀለም እና ጠፍር ሌላ ጠፍር መቀጠል የለባትም። እና በራሷ ውበት እግዚአብሔር በፈጠራት ውበት ነው እና በቤተ ክርስቲያን እንዲጋቡ የሚደረገው። ከሜካፕ ነፃ ሆና ምንም አይነት ነገር አይደረግም። እና እንደዛ ነው ቤተ ክርስቲያን የምትፈቅደው ማለት ነው። ሁለቱም ድንግል ከሆኑ በስርዓተ ተክሊል፣ ሁለቱም ድንግል ካልሆኑ ደግሞ በስርዓተ ቁርባን ነጭ በነጭ ለብሶ ማለት ነው። እንደዛ ነጭ በነጭ ደግሞ ስላችሁ እሷም ነጠላ ለብሳ፣ ነጠላ ግዴታ አንድ ሴት ስትጸልይም መዝሙርም ስትዘምር ቢሆን ነጠላ መሸፈን ግዴታ ይላታል። እና ጸጉሯ ልትሸፈን ይሄ ቤተክርስቲያንም ያዛል እና ደግሞ ቃሉም ይናገራል ማለት ነው። ይቅርታ አድርጉልኝ። እና ይሄ ልላችሁ የቻልኩኝ ሚዲያ ላይ ብዙዎቻችሁ ማለት ነው ስትናገሩ የሰማሁኝና የተሰማኝ ነገር ለመናገር ነው። እሱ ምንድነው ብዙዎቻችሁ ማለት ነው ባለፈ እሺ ግማሾቻችሁ ስህተት ነው ስትሉ ነበር፣ ግማሾቻችሁ እነሱ ባደረጉት ነገር እናንተ ምን አገባችሁ ስትሉ ነበር። ለምን ይሄ ይሆናል? አንድ ሰው በቤተ ክርስቲያን ስህተት ከሰራ አዎ ስህተቱ ነው፣ ለቤተ ክርስቲያን ይቅርታ መጠየቅ አለባቸው። እና ስህተት ከሰሩ እኔ አሁን ስህተት ከሰራው አስቴር ይሄ ስህተት ሰርተሻል ብላችሁ ብትነግሩኝ ያ ስህተቴን አርሜ ይቅርታ ጠይቃለሁ፣ ለሚዲያም ለቤተ ክርስቲያንም ማለት ነው። ይሄ ነገር እንደዚህ ሊላችሁ የቻልኩት ምክንያት ምንድነው? ነገም የነሱን አሁን ዛሬ እነሱ ስህተት እኔ እውነት ለመናገር እነሱን ለመገጸጽን እነሱን ለመናገርም አቅሙም የለኝም። ግን ምንድነው እኔ ከነሱ ብዙ ነገር አዎ ለቤተ ክርስቲያን መስዋዕት ሆነዋል፣ ብዙ ነገርም አድርጓል አውቃለሁ። እኔም እከታተላቸዋለሁ ማለት ነው። ከመጀመሪያ ጀምሮ ነው አዲስን ስከታተለው የነበርኩኝ። ግን ሆኖም በጣም ደስ የሚለኝ ልጅ ነው እና በጣም ደስ የሚል ነገር ለቤተ ክርስቲያን ያደርጋል። ብዙ ነገር አድርጓል። ብዙ ነገርም እኔ አያለሁ እከታተላቸዋለሁ። ግን ሆኖም ባደረገውም ነገር ደግሞ ስህተት ሲሰራ አዎ ይሄ ልጅ ስህተት ሰርቷል፣ እቺ ልጅ ስህተት ሰርታለች ብላችሁ ማረም አለባችሁ። ለምን ነገም የነሱን ነገር እዞ እንዳይመጡ። ሌላውም ደግሞ እኔ አሁን ዛሬ በነሱ ያየሁት ነገር ነገም እኔም እደግመዋለሁ ማለት ነው። ምክንያቱም ከቤተ ክርስቲያን ብዙዎቹ ተፈናቅሏል። እንደዚህ እየሆኑ ማለት የቤተ ክርስቲያን ህጉን እያጠፉ ህጉን እያበላሹ ስርዓቷን እያበላሹ ብዙዎቹ መናፍቅ ሆነዋል። እና ያ ነገር ልላችሁ ፈልጌ ነው። ታድሶዎቹ እኔ አሁን መዝሙሩ ራሱ ትክክል ነው ብዬ አላስብም። ምክንያቱም ከዜማው ራሱ እኔ በእርግጥ ብዙ ነገር በእምነቴ ዳካማ ነኝ እና ጠንካራ ሆኜ አይደለም ዛሬ በፊት ለፊታችሁ የምናገረው ማለት ነው። በጣም ኃጢአተኛ ልጅ ነኝ እና ከዛም አንፃር እና እነሱ ለመናገር አቅምም የለኝም። ምክንያቱም በዚህ ምድር ላይ እስካለን ድረስ ሁላችንም ኃጢአተኛ ነን፣ በደለኛ ነን። ከቅድስት ድንግል ማርያም በስተቀር ማንም ፍጹም የለን። እግዚአብሔርን በድሏል። ሁላችንም እግዚአብሔርን በድለናል። ግን ሆኖም እዚህ ጋር አንድ ስህተት ስንሳሳት ሌላውም የነሱ አርያ እዞ እንዳይሄድ የነሱን ትላንትና እነሱ እንደዚህ ሆኖ ተጋብተዋል፣ ሌሎቹም ደግሞ እንደዚህ እንዳያደርጉ የቤተ ክርስቲያንን ስርዓቷን ህጓን ባስቀመጠችው መልኩ ለመዝሙሩም ቢሆን ክብር እንዲኖረው ይገባል። አንድ ሴት መዝሙር ስትዘምርም ቢሆን ጸሎት ስታደርግ ጸጉሯ ትሸፈን ይላል እና ስለዚህ እሷ አንደኛ ነገር ሜካፕ ተቀብታለች፣ ሁለተኛ ነገር ደግሞ ጸጉሯ አልተሸፈነችም። ይሄ አግባብ አይደለም ነው ብዬ ማምነው እና ይሄ አግባብ አይደለም። ያደረጉት ነገር ስህተት ነው። ስህተት እስከሆነ ድረስ ስህተት ነው ብላችሁ መናገር አለባችሁ እንጂ በእነሱ ህይወት ምንም አያገባችሁ። እኔ አሁን ከተሳሳትኩኝ ምን ችግር አለ? አስቴር ተሳስተሻል፣ ይሄ መንገድ ያንቺ የሚሆን አይደለም እና ተሳስተሻል ይቅርታ ጠይቅ ብትሉኝ ይቅርታ ጠይቃለሁ። ለምን ስህተቴን አርሜ ማለት ነው። ሌላውም ደግሞ በእኔ መንገድ እንዳይሄድ ሌላውም እንዳላሰናክል እንደዛ ማድረግ አለባችሁ እናንተ ማለት ነው። ስህተት አለብሽ ተመለሺ ብትሉኝ እኔ
በእናንተ ብዙ ነገር እማራለሁ። ስህተቴን አርሜ እመጣለሁ ማለት ነው። ግን ሌሎቻችሁ ደግሞ የስህተት አይደለም ብላችሁ ስትማገቱ የነበረው እና በእነሱ ህይወት ምን አገባችሁ ስትሉ የነበረ እኔ ብዙዎቻችሁ ሰምቻለሁ። ይሄ መሆን የለበትም። ሌላ ደግሞ ሌሎቻችሁ ስትሳደቡ ነበረ እና ቲክቶክ ላይም ሌላ ደግሞ ፌስቡክ ላይ እና ዩቲዩብ ላይ አይቻለሁ። አትሳደቡ። መሳደብ ሳይሆን እንትን ማለት ስርዓት ባለው መልኩ መናገር ነው። ይሄ ስህተት ነው፣ መመለስ አለባቸው። ለቤተ ክርስቲያን ይቅርታ መጠየቅ አለባቸው፣ ግዴታቸው ነው። ምክንያቱም ሌላውም በእነሱ መልክ ነገ እንደዛ ሆኖ እንዳይጋቡ ማለት ነው። የቤተ ክርስቲያን ስርዓቷን አሁን እንደምታዩት ይኸው ብዙ ታድሶች እየመጡ ነው። ምክንያቱም ዝም እየተባሉ ነው። ዛሬ ዝም ከተባለ ነገም ደግሞ ሌላውም እንደዛ ሆኖ እንዳይመጣ እንዳይደገም፣ የቤተ ክርስቲያን ስርዓቷን እንዳይበላሽ ነው እንጂ እኮ የተናገርነው እነሱን ኮንነን ወይም ደግሞ እነሱን በሌላ ነገር አስበን አይደለም። ሆኖም ግን ይቅርታ አድርጉልኝ፣ እኔ እነሱ ለመኮንን አቅም የለኝም። ግን ሆኖም ቤተ ክርስቲያን ባስተማረችን ስርዓቷ ባስቀመጠችው ህጓ በዚህ መልኩ አይደለም። አንድ ሴት ሜካፕ አትቀባ እና በቤተ ክርስቲያን እስከተጋቡ ድረስ ሜካፕ መቀባት የለባትም። አንድ ሴት ስትጸልይም ደግሞ ጸጉሯ መሸፈን አለባት። መዝሙርም ስትዘምር ጸጉሯ መሸፈን አለባት። እና ይሄ ህግ ተቀምጦልናል። በህጓ መሄድ አለብን እንጂ ስርዓቷን ህጓን እንትን ብለን ጥሰን ይሄ ድፍረት ነው ብዬ ነው ማምነው። ምክንያቱም በእነሱ ስር ሆኖ ብዙዎቹ እየተማሩ ነው። ነገም ያው ስህተታቸው አርሞ እንደሚመጡ ተስፋ አደርጋለሁ። ሆኖም ግን ለቤተ ክርስቲያን ይቅርታ ጠይቆ ማለት ነው። ግን ሌሎቻችሁ ሚዲያ የምትጠቀሙ ሰዎች ናቸው እየገረማችሁኝ ማለት ነው። ቪዲዮ ትሰሩ ስህተት ነው ብላችሁ ቪዲዮ ትሰሩና ተመልሳችሁ ደግሞ እነሱን አትኮንኗቸው፣ እነሱ እንደዚህ አትበሏቸው ምናምን የምትሉ ልጆች አላችሁ። እነሱ ስህተት አልሰሩም። ያው በቻናላቸው ላይ በነገራችን ላይ ምንም የተለቀቀ ቪዲዮ የለም እና ወንድሙ ነው ቪዲዮ የለቀቀ። የሆነች ትንሽ ቪዲዮ ቀንጨብ አድርጎ ነው የለቀቀው ማለት ካባ እንትን ብሎ የሆነ ሲጣሉ ምናምን ነገር ማለት ነው። ሲጣሉ ስላችሁ የሆነ ፕራንክ ሊያደርጉት እና ካባ ምንድነው ማብራት ጠፍቶ ነው ምናምን ብሎ እዛ ጋር እንትን ሲሉ ነበረ እና ይሄ ያኔ ሲጣሉ ስላችሁ ሌላ ነገር እንዳታስቡ እና ያው ፕራንክ ለማድረግ እዛ ጋር እንትን ለማለት ነው መሰለኝ። ማብራት እንትኑ ተቃጥሎ ነው ምንድነው ሲለው ነበረ። ግን ሆኖም እዚህ ጋር አንድን ስህተት ደግሞ አንድ ሰው ከተሳሳተ አዎ ስህተቱ ነው መመለስ። እነሱም ተመልሰው ነገ ለቤተ ክርስቲያን ይቅርታ እንደሚጠይቁት ተስፋ አለኝና እኔም እንዳንድ ግለሰብ የተሰማኝን ነው የተናገርኩኝ። ውድ ተመልካቾቻችን እንግዲህ በቪዲዮም ያልመጣሁበት ጉዳይ ምክንያት ምንድነው? ትንሽ ስላልተመቸኝ ነው፣ ምቹ ቦታ ስላልሆነ ነው። በቪዲዮ ገብቼ ያው አስተያየት ሀሳብ ብሰጥ በጣም ደስ ይለኛል እና ያየው ነገር ስላለ እሱ እንትን ብሎኝ ነው ዛሬ መናገር አለብኝ ብዬ በፊት ለፊታችሁ የመጣውኝ ማለት ነው። እግዚአብሔር አምላክ ሀገራችን ሰላም ያደርግልን፣ አንድነት ፍቅርን ፈጣሪ አምላክ ይስጠን ማለት ነው። እስር ቤትም ታስሮ የሚሰቃዩት ወገኖቻችን እግዚአብሔር አምላክ በሰላም ለሀገራቸው መሬት ያብቃልን። በቀጣይ ቪዲዮ እንደምንገናኝ ተስፋ አለኝ። ሰላማችሁ በዚህ ይበል።